Wow, ቤት በጣም ያምራል። ልክ እንዳንቺ let me show you the bedroom. ሳሎን መሆን አንችልም? It's okay, I insist. So you told me it's your first time. ምኑ እንዴ ተይ እንጂ አለምሽን ነው ሞታች ዛሬ እንዴ ቆይ ምን እየሆንክ ነው? ኧረ it's okay, calm down baby girl. ተረጋጊ። ምን እንዳደረግሽ ነው? let me handle you. እንዴ አንተ ምን ሆነሽ ነው አንቺ? ፊልም ላይ አይደል እንደመጣ ነው እኮ ታዲያ ፊልሙን እንሰራው ነው የፈለኩት። እኔ ቆንጆ ነው ሻራ በቃ በታው ያላታሰብኝ ታይ ወንድም እኔ ይኸውልህ እንደዚህ ነገር ፈልጋለሁ የምትጠጥ ከቷል አይደለ? ኮሚ አባዬ ደግሞ እንዴ ምን አባዬ ብለሽ ትግሪኝ? እኔ በእናትህ አባት አለ ሌላ አባት አልፈልግም። በእናትህ ጭፍ ምን ሆነሽ ነው? በእናትሽ አንቺ ምን ቃላችሁ እንዴ? ወይኔ በእናትህ እኔ እናቴ ራሱ እዚህ እንዳለው አታውቅም። በእናትህ እኔ መሄድ የለብኝም። የሚተራ ነገር ነው በቃ ኖርማል ነገር እኮ ነው። ጀስት ሪላክስ አድርጊ ሰውነትሽ። let me show you how it's done. ኧረ በእናትህ አታግባው በቃ አታግባው። በጣም የሚያስጠላው ተው በቃ ተው። ወይኔ ነይ እበት ስታስጠላ ነው ለጂ አሁን እንደሱ አድርገው ነው ተታረገው ምን ነው አሬም ላይ ለምንድን ነው የዚህ ልጅ እንከን የምታሳይ? እንደሱ ቀርብቶ ሽቱ አድርገህ እንደው ይብር ጫማሪ አድርገህ ተታረገው ነው ካልሲው እና እኔ ምን ላድርገው? በእናትህ እየቀሩ እየሽተሰብኝ ነው አንዴ እኔ ተቸገርኩ እኮ በእናትህ። ለካ ልጅ ስቃየው መፍትሄ አታለ እንዴ? ምን ባረግ ነው የሚሻለው? የኔ ጌታ ይኸውልህ እኔ እስከዛሬ ካልሲ ለምን እንደማይተብኝ መፍትሄው ልንገርህ። ቆይ አንተ ምን እያለክብን? ስለማጥባው እኮ ነው። አጥባው ነገር መሃል አጥባዋለሁ ካልሲው። አንተ መቼም ከውሃና ከሳሙና ጋር በቃ ጠላት ነህ። ነፍስ አባተን የገደሉብህ እኮ ነው ይመስለው ለሰከንድ የምትወልህ አቅም አይደል? ካልሲ ይታጠባል ነው ሀሳብ። ካልሲን ካጠብከው አይቆሽሽም አይሸትምም። እዚህ ጋር ማስታወቂያ እንለጥፍ እንዴ? ቤቱን እኮ ቅርናት አስባልኩ። ኧረ እባክህ ተው ግድ የለም ተው። በጣም ያምላክ ለሱ እንደው አንተ ነው አይ ወደ ደስ ይለኛል እባክህ። በደስ ይበርዳል ናቲ እንዴ እንዴት ነሽ? የጠፋ ሰው እንዴት ነው? የሚበላ ነገር ላቀርብላት። እኔ ማለት በእናትህ ነገራት ነው ማለት ነው። ለምን ትንሽ አልቅመስ አበና ጀበራ አልደረደረ ታውቂኝ አልደረደረ እንደፈልግ እበላለሁ። በቃ ለኔ አቅርቢ። ወይ ጉድ ናትዬ እንዴት ነህ? ሰላም ነው አለሁ። ለኔ ምን ሆናለሁ? ስራ ምናምን እንዴት ነው? እግዚአብሔር ይመስገን ቆንጆ አይደል? ደግሞ አምሮብሻል በጣም። ኧረ አማረባት ትንሽ ተለውጣልሽ። አምሮብሻል ነው ድሮ ታስታውሳለህ? አፈር እኮ ነው የምትመስለው አፈር አመዳም። ድሮማ ሁላችንም እኮ አመዳሞች ነበር ሁላችንም። ኧረ በስመ አብ አንቺ አመዳም ብቻ ነበር ንፍጣም ነበርሽ እኮ በስመ አብ አንተ። ኧረ በስመ አብ በወል ይኸውልህ አንተ ያማል እንዴ? ኧረ ዝም በለው ማለት አፍንጫን የምትጎረጉረውና ማለት ነው ተትጎርሰው ሰው አለ እንኳን እንዴ አዘር በመከራ እረግጦ ነስቷል። እረግጦ ሪን እኮ ነው ብለህ ቤተሰብ እኮ በጣም ይጨነቅ ነበረ። ሰው መጥቶን እኮ ይመስላቸው ነበር በመዳ። አንተ ሰው ግን ይለወጣል እናቴ ተው አንቺ። አሁን እኮ ወዘራሽ ራሱ እኮ መጣ። የባለፈውን ነገር ምን አሉሽ? ምንም አላሉኝም። ይኸው እንዲሁ ሲያመላልሽኝ እስካሁን ድረስ መሰሩልኝ አልሰሩልኝም እኮ ነው እንዲያምሩብሽ ጓደኞች ይላኛቸው። አይ እሱን ስታዩ ምን ነው ችግር የለም ማንንም ማግኘት ነገር እንዳረብሽ ልንገርሽ አምሮብሻል። ነበር እንደ ካይናጠሽ የኔና ጆንዬም ብትለብሽ አምሮብሻል። የሌሎች ስለሆንሽ እኔ ጋር ጆንዬ ብለሽ ራሱ ያምሮብኛል ነው አንተ
ነገር አለባለባት ዛሬ አደብር በላ ምን አለ በእናትሽ በጣም ይራበኝ። ዶሮ አለ ይቅረብልህ። ዶሮ ሰራችሁ እንዴ ድጋሚ? ኧረ አይደለም የገና ዶሮ ነው እንጂ የገና ዶሮ ምን አባሽው? አረማ ይብናስ ያ የሰነበተ ዶሮ ልታቀርቢልኝ? ኧረ እኔ አመኛል በእናትሽ እንደው ጭዝ ቤት ነው። እስከ ዛሬ ለካ ዶሮ ስበላ አምህ ነበር የሰነበተ ሲጀመር ዶሮ ከሁለት ከሶስት ቀን በላይ አይበላም። እንደዛ ተንደፋደፍ የሰሩትን ዶሮ በሁለት በሶስት ቀን ብቻ በልተህ ልታበቃ እንዴት አይስክ እንደው ቄንጠኛ ነህ? ሰማኛለህ ይቅረብልህ ወይስ ይቅር? ተናገር። እበላለሁ። አጥንታለሁ። የምን አባህ አጥንት? የዛኑ ቀር እንዴ በልታችሁ ጨርሳችሁት? በቃ ይኸውልሽ ከአሁን በኋላ እኔ ከበላሁ በኋላ ደፋፊ በእናትሽ ካለ ቀሪም ካለ ልንሞት ነው እንዴ በዶሮ? ሰማኛለህ ገና አለቅልቄ ብረት ድስቱን አንተክትቼው ምሳና እራት እንትበላለህ። ቁርስ ላይ ደግሞ ተፈርፍሮ ይቀርብልሃል። አለመብላት ምርጫ ነው።